ሞላ በቃ በቀጣይ እንሄዳለን። እሺ የኔ ቆንጆ ምንም እንዳታስብ። በእናትህ ሰው ይተወኝ። የጀርባ ከሆንክብኝ እኮ ጀርባ ታዲያ ያቀቂኛ ደግሞ መቼ በለውሽና ነው የምታኪኛ? ሌላ ታክሲ መጣሽ የኔ ቆንጆ። እሺ ጌታ እኔ እኮ ከሳሎን ቤት መኝታ ቤት ከመኝታ ቤት ሽንት ቤት በባጃጅ የምመላለስ ልጅ አሁን ግን አይሱዚ ጀርባ ላይ ጢሎ እንደተንጠለጠለ ሕፃን ልጅ ሁሌ ከጀርባሽ ስታይ ማይደበረኝ እኮ በፍቅርሽ ምክንያት ነው። እኔ ለማይን ሰው እኮ የኋላ ታሪክሽ እኮ ነው መስሎ ሁሌ ከጀርባሽ እየተሰለፍኩ እና እኔ ከጀርባዬ ተከተለኝ ብያለሁ። ላንቺ ስል ሸማቾች ተሰለፍኩ፣ በስንቱ ተራ አስከባሪ ተሰደብኩ፣ ከስንቱ ወያላ ተናነኩ። ኧረ በፍቅርሽ ተጨነቅኩ። ድህነት ስላስጨነቀ እኔ እንደሃ እኔ እኮ ተወልጄ እትብቴ ነጋሽ ደገፉ ነው እልል ድል አድርጎ የቀበረኝ። ከዛ ሐውል ተሰርቶለት 40 የተደገሰለት እኮ የኔ እትብት ነው። ስለምን ድህነት ነው የምታወሪው? ኧረ በእናትህ ፀሐዩ ይበቃኛል፣ አትጨመርብኝ። ፀሐይን እኮ እኔም ባንቺ ነው ያወቅኩት። ሌላ ጊዜ ቢሆን እኔ ግቢ ውስጥ ባለው የብርቱካን ዛፍ ስር ተጠልዬ ዛፉን ውሃ ሳይሆን የማንጎ ጁስ እያጠጣሁት ነበር የኔ ብርቱካን። የዛሬው ፀሐይ ደግሞ ፀሐይ ላይ ጥላሽ ነኝ፣ ጨረቃ ላይ ደግሞ ኮከብሽ። እሺ በይኝና ዣንጥላ ልግዛልሽ ወይ ደግሞ ያንጎ ልጥራልሽ? ያንጎ ያንጎ እስከ 30% ባነሰ ዋጋ የተሻለ ጉዞ መጓዝ ትችያለሽ። ደግሞ ያንጎ አዲስ 30 ሚሊዮን ፕሮሞ ኮድ በማስገባት የመጀመሪያ ጉዞ ላይ 30% ዲስካውንት ማግኘት ትችያለሽ። ይሄ የሚሆነው ግን አፕሊኬሽኑን አውርደሽ ስትጠቀሚ ብቻ ነው። ፍቅርሽን ግን ከልቤ ላይ ማውረድ አትሽም በጨራሽ።